ሰላም ቅዱሳን የእግዚአብሔር ቤተሰቦች በመላው ዓለም የምትገኙ ሰላማችሁ ይብዛ። ዛሬ የእግዚአብሔርን ቃል በሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 7 ጀምሮ እስከ 9 ድረስ አንድ አጠር ያለ የእግዚአብሔርን ሐሳብ ተናግሬ በዚህ ቤተክርስቲያን ውስጥ ያለውን የክፍተትና ያለውን ደግሞ የእግዚአብሔርን አሰራር በጥቂቱ ለመግለጽ እወዳለሁ። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ሲናገር በዚሁ በሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 7 እንዲህ ይላል፣ እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም። በተነ ለምስኪኖችም ሰጠ፣ ጽድቁም ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል ይላል። በዚህ ውስጥ መስጠት የሚባለውን ነገር እንደ ቀላል ለሚመለከቱ ሰዎች ጥቂት ለማሳየትም ለመግለጥም እፈልጋለሁ። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን ሲናገር እግዚአብሔር በደስታ የሚሰጠውን ይወዳል ይላል። እግዚአብሔር በደስታ የሚሰጠውን ይወዳል። እግዚአብሔር ስለመውደዱ ከስጦታ ጋር የተያያዘ እንዳይደለ ሁላችን እናውቃለን። እግዚአብሔር ዓለምን እንዲሁ ወዷል ስለሚል። ነገር ግን እዚህ ክፍል ጋር እግዚአብሔር በደስታ የሚሰጡትን ይወዳል ብሎ ሲናገር በመወደድ ውስጥ በደስታ የሚለውን ቃል ገልጦታል። መስጠት ብቻ እግዚአብሔርን የሚያስደስት ሳይሆን በደስታ የሚሰጡትን ነው እግዚአብሔር ይወዳል ብሎ ያስቀመጠው። በመወደድ ውስጥ ስጦታ ብቻ ቦታ የለውም። ለመወደድ ወይንም በመወደድ ውስጥ ደስታ የሚለውን ቃል አስቀምጦበታል። በደስታ የሚሰጠውን ይወዳል ብሎ አስቀመጠው። ስለዚህ በስጦታችን ውስጥ በደስታ መስጠት እንዳለብን ይነግረናል። እያንዳንዱ በልቡ እንዳሰበው ይስጥ ይላል። በልቡ እንዳሰበው ይስጥ። ለመስጠት ገደብ የሚያበጅበት ከልቡ ውጪ ሌላ አካል እንዳይኖር ነው የሚናገረው። በልቡ እንዳሰበው በልቡ እንዳስቀመጠው ይስጥ። ለመስጠት ግዳጅ ወይንም ደግሞ ሐዘን እንዳይኖርበት ብሎ ይናገራል። ሲሰጥ በደስታ እንጂ ወይ በግድ እንዳይሆን ወይ በሐዘን እንዳይሆን ይላል። ለስጦታችን ገደብ የሚያበጅለት ተቀባይ እንዳይኖር፣ ከተቀባዮችም ገደብ እንዳያወጡለት። ለስጦታ ገደብ የለው። ለስጦታ ገደብ ሊኖረው የሚችለው በግለሰቡ ልብ ውስጥ ወይንም በግለሰቧ ልብ ውስጥ ብቻ ነው። ምክንያቱም በልቡ እንዳሰበ ይስጥን የሚለው ልቡ ካሰበው ውጪ ሌላ ሰው አስገድዶት ወይ ከፍ ወይ ዝቅ ሊያደርገው የሚገባ መሆን የለበትም ይላል። ሲሰጥ በልቡ እንዳሰበው ይስጥ፣ በሐዘን ወይንም ደግሞ በግድ እንዳይሆን ይላል። ይወርድና እንዲላል በተነ ለምስኪኖችም ሰጠ፣ ጽድቁም ለዘላለም ይኖራል ይላል። በተነ ለምስኪኖችም ሰጠ፣ ጽድቁ ለዘላለም ይኖራል። ጽድቁ ለዘላለም የሚኖረው ስለሰጠ ብቻ ሳይሆን በመስጠት ውስጥ ብቻ ያለ
አደራረግ ብቻ ሳይሆን አንደኛ ደስታን አስቀምጧል፣ ሁለተኛ በልቡ እንዳሰበው በሐዘን ሳይሆን በግድ ሳይሆን በውስጡ እንደተሞላው እንዲያደርግ እንዲሰጥ ይናገራል። ስለዚህ በተነ፣ ለመስኪኖችም ሰጠ፣ ጽድቁም ለዘላለም ይኖራል። እግዚአብሔር በደስታ የሚሰጡትን ይወዳል አለ። በእግዚአብሔር ዘንድ ጽድቁ ለዘላለም ኖረ ማለት ያ ሰው በእግዚአብሔር ዘንድ ይታሰባል የሚል ነው፣ ወይንም ደግሞ ይወደዳል፣ ተቀባይነት ወይ ቦታ አለው ለማለት ነው። እግዚአብሔር ከላይ ከፍ ብሎ በደስታ የሚሰጡትን ይወዳል ብለዋል። ስለዚህ በደስታ የሚሰጡ በእግዚአብሔር ዘንድ ተወዳጅነት ቦታ አላቸው። በተነ፣ ለመስኪኖችም ሰጠ። ሲሰጥ ግን ደስታ ከሌለበት በተነ፣ ለሰዎች ሰጠ። ጽድቁ ግን ለዘላለም ሊኖር አይችልም። ደስተኛ ካልሆነ በስጦታ ውስጥ፣ ግዳጅ ካለበት በስጦታ ውስጥ፣ ሐዘንተኝነት ካለበት በስጦታ ውስጥ በእግዚአብሔር ዘንድ ቦታ አይኖረው፣ ወይንም ደግሞ ተቀባይነት አይኖረው። ከፍ ብሎ ያስቀመጠልን ቃል እግዚአብሔር በደስታ የሚሰጡትን ይወዳልና ብሎ አስቀምጦታል። ክብር ለኢየሱስ ይሁን። ይወርድና የእግዚአብሔር ቃል እንዲህ ይናገራል። እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ፣ እግዚአብሔር ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ትበዙ ዘንድ፣ ለበጎ ስራ ሁሉ ትበዙ ዘንድ እግዚአብሔር ጸጋን ሁሉ ሊያበዛላችሁ ይችላል ይላል። ለበጎ ስራ ሁሉ ትበዙ ዘንድ እግዚአብሔር ጸጋን ሁሉ ሊያበዛላችሁ ይችላል ይላል። የእግዚአብሔር ቃል ሲናገር እግዚአብሔር በነገር ሁሉ ብቃትን ሁሉ አግኝታችሁ ይላል። ሁል ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ይላል። ብቃትን ሁሉ አግኝታችሁ ማለት ምንድነው? ለመስጠት ብቁ መሆን የምትችሉበትን ጸጋ ማለት ነው። ብቃትን ሁሉ አግኝታችሁ ለመስጠት ብቁ መሆን ማለት አንድ ሰው ገንዘብ ስላለው ወይ ስለተረፈው ለመስጠት ብቁ ይሆናል ማለት አይደለም። ለመስጠት ብቁ ይሆናል ማለት ሰው ገንዘብም ስላጣ ስለሌለው ለመስጠት ደግሞ ብቁ አይሆንም ወይ ደግሞ ብቁ አይደለም ማለትም አይቻልም። ለመስጠት ሰው ብቁ የሚሆነው የእግዚአብሔር ጸጋ ሲበዛለት ብቻ ነው። ወርዶ ምን ይላል? በነገር ሁሉ ብቁ ትሆኑ ዘንድ በበጎ ስራ ወይንም ደግሞ ለበጎ ስራ ሁሉ ትበዙ ዘንድ፣ ለበጎ ስራ ሁሉ ትበዙ ዘንድ፣ በበጎ ስራ መብዛትን ታገኙ ዘንድ እግዚአብሔር ጸጋን ሁሉ ሊያበዛላችሁ ይችላል ይላል። እግዚአብሔር ጸጋ ያላበዛለት ሰው ለበጎ ስራ መብዛት እንደማይችል፣ ለመስጠትም መብዛት እንደማይችል ይናገራል። እግዚአብሔር ጸጋን ካላበዛ ሰው ስላለው በመስጠት ይበዛል ማለት አይቻልም። ሰው ስላለው በበጎ ስራ እየበዛ ይሄዳል ማለት አይቻልም። የእግዚአብሔር ጸጋ ካልበዛለት ሰው በበጎ ስራም በመስጠትም እየበዛ መሄድ እንደማይችል ነው የሚነግረን። ስለዚህ ለመስጠትም በጎ ድርጊትን ለማድረግ ለበጎም ስራ ለመንቀሳቀስ ሰው ጸጋ ያስፈልገዋል። የእግዚአብሔር ጸጋ ካልበዛለት ሰው ብድግ ብሎ መስጠት አይችልም። ሰውን እርዳ ስላልነው
ወይንም ደግሞ ተቸግረናል ስላልን ሰው ስለተረፈው ሰው ገንዘብ ስላለው አያደርገው፣ ሊያደርገውም አይችልም። ሰው በጎደለው ሰው ዙሪያ ላይ ሙሉ ሆኖ ሊገኝለት ወይንም ጉድለቱን ሊሞላለት የሚችለው ለበጎ ሥራ የሚንቀሳቀሰው ያ ሰው የእግዚአብሔር ጸጋ ሲበዛለት ብቻ ነው። ሰው ጸጋ ካልበዛለት በበጎ ሥራም በስጦታም መብዛት አይችልም። መስጠት በቃላት እንደምንናገረው አይደለም። መስጠት ቀላል አድርገን እንዳንቆጥረው። ብዙ ሰዎች ለምን አትሰጡም፣ ለምን አታደርጉም አለህ አይደል ሊባል ይችላል። ግን ጸጋ ካልበዛለት ያ ሰው እኛ እንደተናገርነው ለምን አታደርግም፣ ለምን አትሰጥም ስላልነው መስጠት የሚችልበት ብቃት ሊያገኝ አይችልም፣ ብቁ መሆን አይችልም። ለዚህ ነው ትበቁ ዘንድ ለመስጠት ብቁ መሆን ጸጋ ካልበዛ ስላለው ብቁ መሆን፣ ለመስጠት ብቁ መሆን፣ ለመዝራት ብቁ መሆን፣ ለበጎ ሥራ ለመስራት ብቁ መሆን አይችልም ጸጋ ካልበዛለት። ክብር ለኢየሱስ ይሁን። በሌላ ስፍራ የእግዚአብሔር ቃል ሲናገር ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላል። አንዳንድ ጊዜ የሚሰጡ ሰዎች ጸጋ እግዚአብሔር ስላበዛላቸው በመስጠት ስለተባረኩ ተርፏቸው አይደለም፣ ወይንም ገንዘባቸውን የት እንጣለው ብለው ሞልቷቸው ስለተረፋቸው አይደለም። የሚያደርጉት የእግዚአብሔር ጸጋ ስለበዛላቸው ነው። ወይንም ደግሞ ሞኞች ሆነው አይደለም። ለበጎ ድርጊት እጆቻቸውን የዘረጉት በጎ ነገር እያደረጉ ያሉት የእግዚአብሔር ጸጋ ስለበዛላቸው ነው። ስለዚህ እነሱ ገጽታ ላይ ከልባቸው ደስተኛ ሆነው እያደረጉት ያለ ነገር ስለሆነ እነሱ ገጽታ ላይ ደስታ ይነበባል። ሐዘንተኞች አይደሉም። በሚያደርጉት ድርጊት ሲሰጡ ይረካሉ። ከሚመገቡት መብል በላይ በመስጠታቸው ደስተኛ ይሆናሉ። በማድረጋቸው በጎ ድርጊት በማድረጋቸው ይረካሉ። ሁል ጊዜ ግን በመቀበል ውስጥ ደስታውን ለማምጣት የሚፈልግ ሰው ግን ምንም ገንዘብ የተቀበለለታ የተደሰተ ቢመስልም ለሰው እይታ ነገር ግን ከደስታ ውጪ ነው። ብዙ የሚቀበሉ ሰዎች ቁጭት አለባቸው። የበታችነት ስሜት ይሰማቸዋል። ደስታ በውስጣቸው የለም። እየተደረገላቸው ያሉት እነሱ የበታች ስለሆኑ ከምንም ነገር የጎደሉ እንደሆነ አድርገው ስለሚቆጥሩ በሚደረግላቸው ድርጊት አይደሰቱም፣ ሊደሰቱ አይችሉም። ከነሱ ከሚቀበሉት ይልቅ ለነሱ የሚሰጡ ሰዎች ደስተኞች ናቸው፣ እርካታ አላቸው። ስለዚህ መስጠትን እንደ ቀላል ነገር ቆጥረን ለምንመለከት ሰዎች መስጠት ውስጥ ከባድ ሚዛን አለ። እግዚአብሔር ጸጋን ካላበዛ መስጠት፣ በጎ ድርጊት ማድረግ እንደ ቀላል ነገር እንዳንቆጥር እየሰጣችሁ ያላችሁ እጆቻችሁን ለበጎ ድርጊት ዘርግታችሁ ያላችሁ ሰዎች በእውነት እላችኋለሁ እናንተ ገጽታ ላይ ትልቅ ደስታ አለ። በእናንተ ውስጥ ትልቅ ደስታ፣ እርካታ አለ። ምክንያቱም ያንን ነገር እያደረጋችሁ ያላችሁት ገንዘብ ተርፏችሁ አይደለም፣ የምትጥሉበት ቦታ አጣችሁ አይደለም፣ ወይም ሞኝ ሆናችሁ አይደለም። የእግዚአብሔር ጸጋ በስቶላችሁ እያደረጋችሁ እንዳላችሁ
ለእናንተም ልነግራችሁ እወዳለሁ። ጸጋ ባይበዛላችሁ እውነቴን ነው የምላችሁ እንደ መስጠት ከባድ የሆነ ነገር የለም። ከመስጠት ይልቅ ለመቀበል ከመፈለግ ውጪ የምናስበው ነገር አይኖርም። ጸጋ ሲበዛ ብቻ ነው ሰው ከመቀበል ይልቅ መስጠትን ሚዛኑን ደፍቶ በመስጠት ውስጥ የሚገለጡት ሰዎች በበጎ ድርጊት ውስጥ ራሳቸውን ከፊት የሚያቀርቡት። ስለዚህ ጸጋ በዝቶላችሁ ነውና እግዚአብሔር አሁንም ለእናንተ ጸጋ ያብዛላችሁ። ባለመስጠት ውስጥም ደግሞ ያላችሁ እግዚአብሔር ጸጋን እንዲያበዛላችሁ በመስጠት ውስጥ ትልቅ እርካታ፣ ትልቅ ሰላም፣ በእግዚአብሔር ዘንድ መወደድነት፣ በእግዚአብሔር ዘንድ ተቀባይነት ማግኘትን ስላለ መስጠትን የምትችሉበትን ጸጋ እግዚአብሔር እንዲያበዛላችሁ ለእናንተም ከእግዚአብሔር ቃል ተነስቼ ልነግራችሁ እወዳለሁ። እግዚአብሔር የተመሰገነ ይሁን። ዛሬ በቤተ ክርስቲያናችን ዙሪያ ላይ የሕያው የእግዚአብሔር የቤተ መቅደስ የአማኞች ቤተ ክርስቲያን እስከዚች ቀን ወይ ደግሞ እስከዚች ዕለት ድረስ ብዙዎችን እግዚአብሔር በውስጧ ባስቀመጠው ጸጋ ወንጌልን እያገለገለች ለብዙዎች መፍትሄ እየሆነች እግዚአብሔር በውስጧ ባስቀመጠው ጸጋ ለብዙዎች ሰላም፣ ለብዙዎች ደስታ፣ ረፍት፣ ጤና እግዚአብሔር አምላክ እየሰጠ አገልግሎቷን እስካሁን ድረስ እየቀጠለች አለች። የሕያው የእግዚአብሔር ቤተ መቅደስ የአማኞች ቤተ ክርስቲያን አገልግሎቷን ለብዙሃኖች ተደራሽነት ለማድረስ አስፈላጊ ስለሆነ ብዙዎች እግዚአብሔር በውስጧ ባስቀመጠው ጸጋ መጠቀም ስላለባቸው ብዙዎችን ደግሞ ለመጥቀም ቤተ ክርስቲያን ያው ከሞላ ጎደል ጉድለት አለባት። ያው በዚህ ምድር ላይ እየኖርን ስለሆነ ምድር ላይ የሚያስፈልገው ነገር በሙሉ ቤተ ክርስቲያን ያስፈልጋታል። እንደምታውቁት ያው ተከራይተን ነው ይቺ ቤተ ክርስቲያን ቆማ ብዙዎችን በማገልገል ውስጥ ያለችው በክራይ ነው። ስለዚህ ክራይ ደግሞ ያው ኢትዮጵያ ምድር ላይ ለቤተ ክርስቲያን ነው የምንከራየው ብለን ለመከራየት ስናስብ ወይ ደግሞ ስንፈልግ ከኖርማል ክፍያ ሰዎች እጥፍ ነው የሚያደርጉብን። ለምን እንደሆነ ባላውቅ አንዳንዴ ግን ስረዳቸው የተለየ ቤተ ክርስቲያን ወርቅ የምትመዘብር ወይ ደግሞ የምትበዘብዝ አድርገው ስለሚቆጥሩ ወይ ደግሞ ስለሚያስቡ ነው። እነሱ ያሰቡት ሐሳብ ትክክል ባይሆንም ነገር ግን እኔ በመንፈሳዊው ነገር ሳስበው ስረዳው በዚች ምድር ላይ እንዳለች የገሃነም ደጅ ሊቋቋማት እንደማይችለው ቤተ ክርስቲያን አዎ ወርቅ ከወርቅም በላይ የሆነ ለብዙዎች ሊጠቀም የሚችል ሕይወትን የሚዘራ የእግዚአብሔር ቃል ስለተገኘባት ነው። ይህን ያክል ሰዎች ከኖርማል ክፍያ ጨምረው አስወድደውብን በእጥፍ የሚያስከፍሉን አዎ ሕይወትን የሚሰጥ ከወርቅም በላይ እንቁ የሆነ ከእንቁም በላይ የዘላለም ቃል ስላለባት ነው። ብዙዎች በቤተ ክርስቲያን ውስጥ የመትረፍ ዕድል ስለሚያገኙ ከጨለማ ወደ ብርሃን ስለሚመጡ ከሞት ወደ ሕይወት ስለሚመጡ ብዙዎችን ከዚች ዓለም ከሰይጣን መንጋጋ ስለምትናጠቅ ስለዚህ ሰይጣን በአንድ ቦታ ላይ ብቻ ቆሞ ስለማይመለከት እንደ ሐሳቡ የሚራመዱለትን ሰዎች በሐሳብ ውስጥ
ያሉትን ሰዎች ስለሚቀሰቅስ ከዚህ የተነሳ ቦታ ለማሳጣት ከኖርማል ክፍያ ተጨምሮ ስንከፍል አቅም አጥተን አገልግሎቱን የምናቆም መስሎ ስለሚታየው ባለው በሌለው አቅም ይራመዳል፣ ይሄዳል። ነገር ግን እኛም ከአምላካችን ጋር የእግዚአብሔርን ቃል ይዘን በእግዚአብሔር ጸጋ ወደፊት እንሄዳለን። እንደዚሁ የሕያው የእግዚአብሔር ቤተ መቅደስ የአማኞች ቤተ ክርስቲያን በዚሁ የክራይ ዙሪያ ነው ልናስቸግራችሁ ልንጠይቃችሁ የመጣሁት። ያው የ6 ወር ክራይ መክፈል ስላለብን ያ ክፍያ ደግሞ ካልተከፈለ እንዲሁ ለብዙሃኖች መድረስ የሚገባው የእግዚአብሔር ጸጋ በቤተ ክርስቲያን ውስጥ ያለው መድረስ ስለማይችል እናንተም የበጎ ድርጊቶቻችሁን የመልካም ስጦታችሁን እጆቻችሁን እንድትዘረጉልን ለመጠየቅ ነው። እስካሁን ድረስ ከዚህ ቤተ ክርስቲያን ጋር ቆማችሁ ያላችሁ በአገር ውስጥም ከአገር ውጭም ያላችሁ በእውነት ይቺ ቤተ ክርስቲያን ከተመሰረተችበት ሰዓት ጀምሮ እስከዚህ ሰዓት አብራችሁ የቆማችሁ ወንድሞች እህቶች፣ እግዚአብሔር ዘመናችሁን ይባረክ። ከምንም በላይ በዚች ምድር ስትኖሩ ጤንነታችሁን ይባረክላችሁ። እግዚአብሔር አያጉድልባችሁ። ሁል ጊዜ በመልካምነቱ እግዚአብሔር ከለላ ውስጥ ያስገባችሁ። ከመልካምነቱ የቀራችሁ ከመልካምነቱ የጎደላችሁ አያድርጋችሁ። አሁንም በተለያየ ስፍራ ላይ ያላችሁ በአገር ውስጥም ከአገር ውጭም ያላችሁ ይቺ ቤተ ክርስቲያን የምትከፍለው ክራይ የ6 ወር ስለተጠየቀች በዚህ ውስጥ የተቻላችሁን ያህል በልባችሁ እግዚአብሔር እንዳስቀመጠው ያክል ፈቀዳችሁ፣ ወዳችሁ፣ ደስተኛ ሆናችሁ ይቺ ቤተ ክርስቲያን እንድትረዱና የመልካም እጃችሁን እንድትዘረጉ በእግዚአብሔር ፍቅር እንጠይቃችኋለን። እግዚአብሔር ይባርካችሁ። እንወዳችኋለን። ሰላም ሁኑ።